ዛሬ በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮ የሚሆነው እንግዲህ እንደምታዩት ፊት ለፊቴ ላይ ያቀረብኳቸው ነገሮች አሉ። ለመጀመሪያ ጊዜ አነባበሮ ለመጋገር እሞክራለሁ ማለት ነው። ከዚህ በፊት አነባበሮ ጋግሬ አላውቅም፣ ሲጋገር ግን አይቻቃለሁ። ስለዚህ ያው ካየሁት ልምድ ተነስቼ ለመጀመሪያ ጊዜ በራሴ ለመሞከር አስቤ ነው ማለት ነው። ስለዚህ አብረን እንሰራለን፣ ተከታተሉ። እንግዲህ እዚህ ጋር እንደምታዩት ለአነባበሩ የሚያስፈልጉኝን ነገሮች አቀራረብ ያለው እዚህ ጋር 2 ኩባያ ጥቁር ጤፍ አዘጋጅቻለሁ። እዚህ ጋር እርሾ ያው ያበሻ እርሾ ለዳቦ የምንጠቀማቸውን ያበሻ እርሾ አዘጋጅቻለሁ። ይሄ ድንብላልና አብሽ ተፈጭቶ እንደገና እዚህ ጋር ደግሞ ትንሽ የጨውና ትንሽ የስኳር አድርጌያለሁ ማለት ነው። ምክንያቱም ትንሽ ካቆመጠጠው ያው ስለሚቆይ እስኪቦካ ስለሚቆይ ካቆመጠጠው ትንሽ ስኳሩ መለስ እንዲያደርገው ማለት ነው። እና ይሄንን አንድ ላይ ደበላልቀን ያው ለመስራት እንሞክራለን። እንግዲህ መጀመሪያ የማደርገው ያው እርሾውን ለብቻው በለብ ባለ ውሃ ለትንሽ ደቂቃ በጥብጬ አስቀምጠዋለሁ ማለት ነው። ከዛ ዱቄታችንን እንቀምማለን። እዚህ ጋር የተፈጨ ድንብላልና አብሽ አለኝ፣ ትንሽዬ አብሽ ማለት ነው። እዚህ ጋር ደግሞ ጨውና ትንሽ የስኳር አለኝ ማለት ነው። ስለዚህ እሱን ጨምረን እንደበላልቀዋለን። ያስቀመጥነው እርሾአችን ኩፍ ብሎልናል። ስለዚህ እዚህ ላይ ዱቄቱ ላይ እንጨምራለን ማለት ነው። ከዛ በደንብ እናዋህደዋለን። ያው ለአነባበሩ ምቹ እንዲሆን አድርገን እንደ ዳቦም ሳይሆን ቀጠን አድርገን ከእንጀራም ደግሞ ትንሽ ወፈር አድርገን ነው የምናቦካው። ቅድም ቪዲዮ ላይ አላስገባውም፣ ግን ትንሽ አንድ ማንኪያ ከግማሽ የሚሆን በርበሬ አድርጌበታለሁ ማለት ነው። ለዛ ነው ከለሩ እንደዚህ አይነት ከለር የመጣው። እንደ እንጀራ ቀጭን ሳይሆን ግን ከእንጀራ በጣም ወፈር ያለ እንደዚህ ለመጋገርም እንዲመች ለማዞርም እንዲመች አድርገን እናቦካዋለን። ያው ከዛ ዳርዳሩን እንግዲህ እንደዚህ አጸዳተን ከድነን እናስቀምጣለን ማለት ነው። እንደዚህ አሳምረን አውክተን ጨርሰናል ማለት ነው። ስለዚህ ቀጣዩ ፓርት ደግሞ ኩፍ እስኪል ጠብቀን ያው መጋገር ይሆናል ማለት ነው። ተከታተሉ። ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ቅድም ያቦካነው ሊጣችን እንደዚህ ኩፍ ብሎ በአማረ መልኩ ኩፍ ብሏል ማለት ነው። ስለዚህ አሁን ምጣዳችንን እዚህ ጋር እያሰማን ነው። ምጣዳችን ሲሰማልን እንጋግራለን ማለት ነው። እንግዲህ እንደምታዩት ነው። ያው በጣም ኩፍ ብሏል፣ አሪፍ ሆኗል ማለት ነው። ያው እንትኑም እንደሚጋገር አይነት ነው አቀጣጠኑ። ስለዚህ አብረን እናየዋለን ማለት ነው። ምጣዳችን ሰምቷል። እንደዚህ እናስሳትና ያው እንደ እንጀራ እናሰፋዋለን ማለት ነው። እንግዲህ አስፍተናል። ይሄንን መስሏል ማለት ነው። አይን እያወጣ ነው። ስለዚህ ትንሽ እንከድነዋለን ማለት ነው። ሁለተኛውን ደግሞ ጋግረን ላዩ ላይ እንግዲህ አነባበራችን ይሄን መስሎ ወጥቷል ማለት ነው። አሁን እናወጣውና ሁለተኛውን ደግሞ እንጋግራለን ማለት ነው። ሁለተኛውን ከአዞርን በኋላ ከዛ መጀመሪያ የጋገርነው ላዩ ላይ እንደርበዋለን ማለት ነው። እየበሰለ እንዳለ ከላይ የምንቀባው እናዘጋጃለን ማለት ነው። ዘይት፣ በርበሬ ወይ ደግሞ ቂቤ ማርጋችሁ ሊሆን ይችላል። አሁን ያው የቪዲዮ ጾም ላይ ስለሆነ የተቀረጸው በዘይት ነው ያደረኩት። ስለዚህ ቂቤ ማርጋችሁ ማድረግ ትችላላችሁ። ከዛ እንግዲህ ያዘጋጀነው ውህድ እንደዚህ እንደምታዩት ያው አነባበራችሁ ላይ እንቀባለን ማለት ነው። በጣም ነው የሚያምረው። ሲታይ ራሱ ብሉኝ ብሉኝ ነው የሚለውና ከዛ ወዲያው ቀብተን እናወጣዋለን ማለት ነው። እንግዲህ አነባበሯችን ይችን መስላለች ማለት ነው። ተቀብታ ወጣ በጣም ቆንጆ አነባበሮ ሆናለች ማለት ነው። እንግዲህ ቆርሼ እንደዚህ አሳምሬ ያው ለማቅረብ እየሞከርኩ ነው። እንግዲህ የመጀመሪያ አነባበሬ እንድታዩታላችሁ አስተያየታችሁን ስጡ። በሌላ ቪዲዮ እስከምንገናኝ ስለተከታተላችሁ አመሰግናለሁ።